ክቡራትና ክቡራን፣ በዙሪያችን የምናየው ዓለም ወዴት እየሄደ እንደሆነ አስባችሁ ታውቃላችሁ? ጦርነት፣ የምድር መንቀጥቀጥ፣ በቴክኖሎጂ ስም የሚመጡ ቁጥጥሮች፣ የተፈጥሮ መዛባት የዘወትር ዜና ሆነዋል። ብዙዎች ዓለም ምን እየሆነች ነው ብለው ይጠይቃሉ። ነገር ግን ይህ ግራ መጋባት ከሺህ ዓመታት በፊት በመጽሐፍ ቅዱስ ውስጥ በዝርዝር ተቀምጦ ነበር። የዛሬው ታሪካችን የሚያተኩረው ስለ ዓለም መጨረሻ ምልክቶች ነው። ይህ ታሪክ የሚያስፈራ ሳይሆን የምንኖርበትን ዘመን በንቃት እንድንመለከት የሚያደርግ የትንቢት ካርታ ነው። መጽሐፍ ቅዱስ ስለ መጨረሻው ዘመን ሲናገር እንደ ምጥ ጣር ነው ይለናል። ምጡ እየጠነከረ ጊዜው እያጠረ ይሄዳል። ዛሬ በራእዮን ቻናላችን የምንመለከተው ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ያስጠነቀቃቸው ምልክቶች ዛሬ ካለንበት ሁኔታ ጋር እንዴት ይገጣጠማሉ? የሰው ልጅ ፍቅር መቀዝቀዝ፣ የሐሰተኛ መሲሖች መነሳትና የታላቁ መከራ መታየት ምን ትርጉም አለው? መጨረሻው መቼ ነው የሚለውን በጥልቀት እንመረምራለን። እስከ ፍጻሜው ድረስም አብራችሁን ቆዩ። ውድ የራእዮን ቤተሰቦች፣ ይህንን ቪዲዮ ቻናላችንን ሰብስክራይብ ሳታደርጉ የምትመለከቱ ከሆነ በቅንነት ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ኢየሱስ ስለ መጨረሻው ዘመን ሲጠየቅ የመጀመሪያው ማስጠንቀቂያው ማንም እንዳያስታችሁ ተጠንቀቁ የሚል ነበር። በመቀጠልም ጦርነትና የጦርነትንም ወሬ ትሰማላችሁ አለ። ዛሬ በዓለማችን ላይ ያለው ውጥረት፣ የሀያላን ሀገራት ፍጥጫና የኑክሌር ጦርነት ስጋት ከምንጊዜውም በላይ ጨምሯል። ነገር ግን ምልክቱ ጦርነት ብቻ አይደለም። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል ይላል። ይህ ማለት በሀገራት መካከል ያለ ጦርነት ብቻ ሳይሆን በሀገር ውስጥ ያለ የብሔርና የዘር ግጭቶችን ጭምር ያካትታል። ከዚህ ጋር ተያይዞ ረሃብና ቸነፈር ይመጣሉ። ሳይንሱ በረቀቀበት ዘመን ዓለምን የሚቀጠቅጡ ወረርሽኞች፣ የምግብ እጥረት መከሰታቸው የአጋጣሚ ነገር አይደለም። ቆም ብለን እናስብ። እነዚህ ምልክቶች ከዚህ በፊትም ነበሩ ሊባል ይችላል። ነገር ግን ልዩነቱ በአሁኑ ሰዓት የእነዚህ ክስተቶች ድግግሞሽ ጥንካሬ መጨመሩ ነው። ልክ እንደ ምጥ ጣር አንዱ ሳያልቅ ሌላው መከተሉ ዘመኑ እያለቀ መሆኑን ያሳያል። በተለያዩ ስፍራዎች የምድር መንቀጥቀጥ ይሆናል ይላል መጽሐፍ ቅዱስ። ዛሬ በየቀኑ በዓለማችን ላይ የሚመዘገቡት የመሬት መንቀጥቀጦች ብዛትና የሚያደርሱት ጥፋት እጅግ አስገራሚ ነው። ከዚህ በተጨማሪ የባህር መናወጥ፣ የአየር ንብረት ለውጥና የተፈጥሮ ከቁጥጥር ውጭ መሆኗ ለሰው ልጅ ትልቅ ማስጠንቀቂያ ነው። በሉቃስ ላይ እንዲህ ይለናል፣ በምድርም ላይ ከአውሬውና ከሞገዱ ድምፅ የተነሳ በሕዝቦች ላይ ጭንቀት ይሆናል ይላል። ዛሬ የውቅያኖሶች መነሳትና ታላላቅ ማዕበሎች የባህር ዳርቻ ከተማዎችን ስጋት ላይ ጥለዋል። ተፈጥሮ ፈጣሪዋን ለመቀበል እንደምትዘጋጅ ሁሉ ምጥ ላይ እንዳለች ሴት ትጮኻለች። እስኪ ልብ በሉ። ብዙ ጊዜ እነዚህ ነገሮች በግሎባል ዋርሚንግ ወይም በሳይንሳዊ ምክንያት ብቻ እናልፋቸዋለን። ነገር ግን ለመንፈሳዊ ሰው እነዚህ ሁሉ የምድር ኤክስፓየር ማድረግ ምልክቶች ናቸው። ምናልባትም ከጦርነትና ከመሬት መንቀጥቀጥ በላይ የሚያስፈራው ምልክት በሰዎች ልብ ውስጥ ያለው ለውጥ ነው። ከአመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይለናል። ዛሬ የሰው ልጅ ለሰው ልጅ ያለው ርኅራሄ፣ የቤተሰብ ፍቅርና መተሳሰብ እየጠፋ መጥቷል። ራስ ወዳድነት፣ ገንዘብን መውደድና ለወላጆች አለመታዘዝ የዘመናችን መታወቂያ ሆኗል። ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ይላል ሐዋርያው ጳውሎስ። ሃይማኖተኝነት ቢኖርም ኃይሉ ግን የሌለበት ሮቦቲክ የሆነ አምልኮ በዝቷል። ወዳጆቼ፣ ዓለም የምትጠፋው በእሳት ብቻ አይደለም፣
መጀመሪያ በሰው ልጅ ልብ ውስጥ ያለው ፍቅር ሲጠፋ ውድቀቱ ይጀምራል። እናንተ በዙሪያችሁ የምታዩት የሰው ጠባይ መለወጥ ስለ መጨረሻው ዘመን ምን ይነግራችኋል? አንድ ትልቅ የምስራች ያለበት ምልክት ግን አለ። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል ይለናል። ዛሬ በቴክኖሎጂ በኢንተርኔትና በሳተላይት አማካኝነት ወንጌል ያልደረሰበት የዓለም ጥግ የለም ማለት ይቻላል። ይህ ምልክት ሲፈጸም ግን ሌላ አስፈሪ ክስተት ይከተላል። ያም የጥፋት ርኩሰት በቅዱስ ስፍራ መቆሙ ነው። የዓለምን ሕዝብ በአንድ አምልኮ፣ በአንድ ኢኮኖሚ ስር የሚያሰባስብ ኃይል ብቅ ይላል። ይህ ኃይል ታላቅ መከራን ያመጣል። ራእይ ላይ የተጠቀሰው የአውሬው ምልክት እና የቁጥጥር ስርዓት ዛሬ በቴክኖሎጂ ከምናየው የዲጂታል አይዲ እና የባዮሜትሪክ ቁጥጥር ጋር ያለው ተመሳሳይነት እጅግ ያስገርማል። የሰው ልጅ በነፃነቱና በእምነቱ መካከል የሚመርጥበት ጊዜ እየቀረበ ነው። ሰለሞን እንደተሸነፈው፣ ሳምሶን እንደተሳሳተው እኛስ በዚህ የመጨረሻው ፈተና ላይ የምንቆምበት ጥንካሬ ይኖረን ይሆን? ውድ የራእዮን ቤተሰቦች፣ የዓለም መጨረሻ ምልክቶች እንድንፈራ ሳይሆን እንድንዘጋጅ የተነገሩ ናቸው። ኢየሱስ እነዚህ ነገሮች ሊሆኑ ሲጀምሩ ራሳችሁን አንሱ፣ ቤዛችሁ ቀርቧልና ብሏል። እስኪ ጥያቄ ልጠይቃችሁ። ዛሬ እናንተ በየትኛው ምልክት ላይ ናችሁ? በልባችሁ ያለው ፍቅር እንደ ዓለም ቀዝቅዟል ወይስ እንደ ንጋት ኮከብ ያበራል? ዓለም እያለቀሰች ነው። ነገር ግን ለእግዚአብሔር ሕዝብ ይህ የፍጻሜ ሳይሆን የአዲስ ጅምር ምልክት ነው። ኖህ በመርከቡ እንደዳነ፣ ሎጥ ከሰዶም እንደወጣ እኛም ዛሬ የምናመልጥበትን የጽድቅ መንገድ መያዝ አለብን። ኃይላችን ያለው በዝግጅታችን ላይ ነው። የዛሬው ትረካችን ይህንን ይመስል ነበር። በዙሪያችሁ ከምታዩአቸው ምልክቶች ሁሉ በይበልጥ የሚያሳስባችሁ የትኛው ነው? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ለሌሎች ማስጠንቀቂያ እንዲሆን ላይክ እና ሼር በማድረግ ለሌሎች አድርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የራእዮን ቤተሰቦች ሁኑ። በቀጣይ ዝግጅት እስክንገናኝ ድረስ ቸርን ሰንብት።